በውርስና ስጦታ ላይ አዲስ ታክስ ሊጣል መሆኑ ተሰማ። በኢትዮጵያ በውርስ ወይንም በስጦታ በሚገኙ ገቢዎች ላይ አዲስ የታክስ አይነት ሊጣል መሆኑ ነው እንግዲህ የተገለጸው። ዓለም አቀፉ የገንዘብ ተቋም IMF የአምስተኛውን ዙር የኢትዮጵያ ኢኮኖሚ ሪፎርም ግምገማን ተከትሎ ይፋ ባደረገው ባለ 132 ገጽ ሙሉ ሪፖርት እንደተጠቆመው ከሆነ የሀገሪቱ የታክስ መሰረት በጣም ጠባብ በመሆኑ መንግስት በየዓመቱ የሀገር ውስጥ ገቢውን ለማሳደግ አዳዲስ የታክስ አይነቶችን ለመተግበር አቅዷልም ነው የተባለው። በሌላ በኩል በሲጋራ በአልኮልና በነዳጅ ምርቶች ላይ የሚጣለው ታክስ እንደሚጨምር የተገለጸ ሲሆን ይህም ታዲያ ሀገራዊ ገቢን ከመጨመር ባለፈ ለጤና ፖሊሲዎች አተገባበር ከፍተኛ ጠቀሜታ እንዳለውም ተመላክቷል። ጤና ይስጥልኝ የተከበራችሁ የመረጃ ቲዩብ ተከታታዮቻችን እንደምን ቆይታችኋል? በዛሬው ፕሮግራማችን እንግዲህ በውርስና ስጦታ ላይ አዲስ ታክስ ሊጣል ከመሆኑ ጋር ተያይዞ ይህ ታክስ ምጣኔው ምን አይነት ነው፣ ለየትኛው የውርስና ስጦታ መጠንስ ነው የሚሉና ሌሎች ተያያዥ ጉዳዮችን ወደ እናንተ እናደርሳለን። ታዲያ ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እየጋበዝኩ ወደ ጉዳዩ አለፍኩ። በውርስና በስጦታ ላይ የሚጣል የታክስ ሕግ ረቂቅ ወይም ደግሞ ማሻሻያ ውይይት የተደረገበት ሲሆን ታዲያ የዚህ የታክስ መጣልም ዋና ዋና ነጥቦች አሉት። እነሱን እንመልከት። የመጀመሪያው የግብር ወሰን ነው። በውርስ ወይንም በስጦታ የሚገኙ ንብረቶች እንደ ቤት፣ መሬት፣ ተሽከርካሪና የአክሲዮን ዝውውሮች ከሆኑ እንደ ገቢ ወይም የካፒታል እድገት ተቆጥረው ግብር እንዲከፈልባቸው ታስቧል። ሁለተኛው ደግሞ ከግብር ነፃ የሚሆኑ ሁኔታዎች ናቸው። በቅርብ የቤተሰብ አባላት መካከል ለምሳሌ በወላጅና ልጅ ወይም ደግሞ በባልና ሚስት የሚደረጉ የውርስና የስጦታ ዝውውሮች ሙሉ በሙሉ ከግብር ነፃ ሊሆኑ ወይም ደግሞ የተለየ ዝቅተኛ ተመን ሊኖራቸውም ይችላል ተብሏል። ሶስተኛው የንብረት ግምገማ ነው። የታክስ ስሌቱ የሚሰራው ንብረቱ በስጦታ ወይም ደግሞ በውርስ በሚተላለፍበት ወቅት ባለው የገበያ ዋጋ መሰረት ይሆናልም ተብሏል። አራተኛና የመጨረሻው ዓላማ መሰረታዊ ዓላማ ነው። ይህም ታዲያ የሀገር ውስጥ ገቢን ማሳደግ፣ በስጦታ ስም የሚደረጉ የታክስ ማሻሻያ መንገዶችን መዝጋትና የካፒታል ዝውውርን ፍትሐዊ ማድረግም ይጠቀሱበታል። በኢትዮጵያ ታዲያ በውርስና ስጦታ ላይ ሊጣል የሚታስበው የታክስ መጠን እንደ ንብረቱ አይነት፣ እንደ ዝምድና ደረጃና እንደ ንብረቱ ዋጋ የሚለያይ ሲሆን በረቂቅ ደረጃና በነባር ሕጎች ማዕቀፍ ታዲያ የሚከተሉት ክፍተቶችና ተመኖችንም ይዟል። ቀዳሚው የውርስ ታክስ ተመን ወይም ደግሞ የእርከን ስሌት የምንለው ነው። በዚህም ታዲያ የውርስ ታክስ በወራሾች ደረጃ እንዲሁም በንብረቱ ግምት ይወሰናል። የመጀመሪያና ሁለተኛ ደረጃ ወራሾች የምንላቸው እንደ ልጅና ወላጅ ወይም ደግሞ ባልና ሚስት ሲሆኑ በዚህም ታዲያ እስከ 500 ሺህ ብር የሚገመት ንብረት ከሆነ በውርስ ወይም በስጦታ የሚሰጡት ከምንም አይነት ግብር ነፃ ይሆናል ማለት ነው። ነገር ግን ከ500 ሺህ እስከ 1 ሚሊዮን ብር ከሆነ 5%፣ ከ1 ሚሊዮን እስከ 2.5 ሚሊዮን ከሆነ 10%፣ ከ2.5 ሚሊዮን እስከ 5 ሚሊዮን ከሆነ 15% እና ከ5 ሚሊዮን በላይ ከሆነ ደግሞ 20 በመቶ እንደሚጠበቅባቸው ተገልጿል። ሌላው የሶስተኛ ደረጃ ወራሾችና ሌሎች ዘመዶች ወይንም ሰዎች ሲሆኑ በእነዚህም ስር እስከ 250 ሺህ ብር የሚገመት ንብረት ከሆነ ከምንም አይነት ግብር ነፃ ይሆናል ተብሏል። ነገር ግን ከ250 ሺህ እስከ 500 ሺህ ከሆነ 10%፣ ከ500 ሺህ እስከ 1 ሚሊዮን ከሆነ 20%፣ ከ1 ሚሊዮን እስከ 2.5 ሚሊዮን ከሆነ 30% እና ከ2.5 ሚሊዮን በላይ ከሆነ ደግሞ 40% ግብር እንደሚጣልባቸው ነው የተገለጸው። ሌላኛው በስጦታ ወይንም በካፒታል እድገት የሚተላለፉ ንብረቶች ሲሆኑ ስጦታው በካፒታል ሀብት ዝውውር ስር የሚወድቅ ከሆነ እንደ ንብረቱ አይነት የሚከተሉት ተመኖች ይተገበራሉ። የንብረቱ አይነት የማይንቀሳቀስ ንብረት እንደ ቤትና የመሬት ሊዝ መብት ከሆነ የታክስ ተመኑ 15% ይሆናል ተብሏል። አክሲዮኖችና ቦንዶች ከሆኑ ያም ደግሞ ከ2 ዓመት ያነሰ የተያዙ ከሆነ 30%። በተጨማሪም አክሲዮኖችና ቦንዶች ሆነው ከ2 ዓመት በላይ የተያዙ ከሆኑ ደግሞ 10% የታክስ ተመን ይጣልባቸዋል ሲባልም ነው የተገለጸው። ከዚህ ባሻገር በዚህ የታክስ አጣጣል ሂደት ልዩ ሁኔታዎች ተቀምጠዋል። የመጀመሪያው የበጎ አድራጎት ድርጅቶች ናቸው። ታዲያ ለሃይማኖት ወይንም ለበጎ አድራጎት ድርጅቶች የሚሰጡ ስጦታዎችና ውርሶች ግን ሙሉ በሙሉ ከግብር ነፃ ናቸው ተብሏል። ሌላው የጊዜ ገደብ መመሪያ ነው። አዲሱ ረቂቅ ሕግ ግለሰቦች ታክስ ላለመክፈል ሲሉ ከመሞታቸው በፊት በ5 ዓመታት ውስጥ ያደረጉትን የስጦታ ዝውውር ጭምር አጠቃሎ ሊመረመር እንደሚችልም ተመላክቷል።
አዲስ የተጣለው የውርስና ስጦታ ታክስ ተግባራዊ የሚደረገው ከ1 ሚሊዮን ብር በላይ የሆኑ የውርስና የስጦታ ገቢዎች ላይ እንደሆነም ተመላክቷል። ታዲያ በዚህ ሪፖርት መሰረት በውርስና ስጦታ ከ1 ሚሊዮን ብር በላይ በሚገኝ ገቢ ላይ ታክስ ይጣላል ማለት ነው። የኢኮኖሚ ባለሙያው አቶ ዋሲሁን በላይ በሰጡት አስተያየት እነዚህ አዳዲስ የታክስ እርምጃዎች በአጠቃላይ በሀገሪቱ ኢኮኖሚና በህብረተሰቡ ላይ ተጨማሪ ጫና ሊፈጥሩ እንደሚችሉ ጠቁመዋል። ሆኖም ግን መንግስት ሀገራዊ ገቢውን ለማሳደግ ሲል ውሳኔዎችን በቁርጠኝነት እንደሚተገብራቸው ይጠበቃልም ተብሏል። የዚህ ህግና ተዛማጅ የታክስ ማሻሻያዎች ትግበራ በተመለከተ ያለው ወቅታዊ ሁኔታን ደግሞ ስንመለከት በስራ ላይ የሚገኙ ማሻሻያዎችን ስናይ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2015 ተጽፎ በህዝብ ተወካዮች ምክር ቤት የጸደቀ ሲሆን ከሐምሌ 2017 ዓ.ም ጀምሮ ግን በተለያዩ ክፍሎች ተግባራዊ መሆን ጀምሯል። ሌላው የውርስና የስጦታ ግብር ሙሉ ትግበራ በሚመለከት ሲሆን በውርስና በስጦታ ዝውውር ላይ የተዘረዘሩት የታክስ ተመኖች አዲስ የታክስ ማሻሻያ ፓኬጅ በይፋ ጸድቆ በነጋሪት ጋዜጣ ከወጣበት ጊዜ ጀምሮ የሚተገበሩ ናቸው። ሌላኛው የመሸጋገሪያ መመሪያዎችና ዝርዝር ደንቦች ሲሆኑ አዋጁ ከጸደቀ በኋላ የገንዘብ ሚኒስቴርና የገቢዎች ሚኒስቴር ዝርዝር ማስፈጸሚያ መመሪያዎችን የሚያወጡ ሲሆን የንብረት ግምገማና የቅርብ ቤተሰብ ማረጋገጫ ሂደቶችም ከተዘጉ በኋላ ሙሉ በሙሉ ስራ ላይ ይውላሉም ተብሏል። በአሁኑ ወቅት በውርስ ወይንም ደግሞ በስጦታ ስም የንብረት ዝውውር ለማድረግ የሚያስቡ ወገኖች ህጉ ከመጽደቁ ወይም ደግሞ ሙሉ በሙሉ ስራ ላይ ከመዋሉ በፊት የህግና የታክስ አማካሪዎችን ማማከር ይመረጣል የሚሉ ሀሳቦችም እየተነሱ ይገኛሉ። መንግስት ታዲያ በውርስና በስጦታ ላይ አዲስ የታክስ ህግ ወይም ማሻሻያ ማስተዋወቅ ያስፈለገበትን ዋና ዋና ምክንያቶችም ዘርዝሯል። የመጀመሪያው የሀገር ውስጥ ገቢን ማሳደግ ሲሆን መንግስት በውጭ እርዳታና ብድር ላይ ያለውን ጥገኝነት ለመቀነስና ለትልልቅ የልማት ፕሮጀክቶች እንደ መንገድ፣ መብራትና የመሰረተ ልማት ዝርጋታዎች የሚሆን የሀገር ውስጥ ገቢ አቅምን ማሳደግ ይፈልጋል። ሁለተኛው ደግሞ የታክስ ማሻሻያ መንገዶችን መዝጋት ነው። ከዚህ ቀደም በርካታ ግለሰቦችና ድርጅቶች የካፒታል እድገት ወይም ደግሞ የንግድ ትርፍ ግብር ላለመክፈል ሲሉ ንብረታቸውን እንደ ቤት፣ መሬት፣ አክሲዮን የመሰሉትን በስጦታ ስም የማስተላለፍ አካሄድ ይከተሉ ነበር። ይህንን ክፍተት ለመድፈን ታዲያ ስጦታም የታክስ ስሌት ውስጥ እንዲገባ ተደርጓል። ሶስተኛው የሀብት ክፍተትን ማጥበብና ፍትሐዊነት እንደሆነ ይገለጻል። ትላልቅ ሀብቶችና ንብረቶች ያለምንም ግብር ከትውልድ ወደ ትውልድ ወይም ደግሞ በከፍተኛ ባለሀብቶች መካከል በሚዘዋወሩበት ወቅት የሀብት የኑሮ ልዩነት ያሰፋል። በከፍተኛ የሀብት መጠን ላይ ታዲያ ግብር መጣሉ ሀብት በጥቂቶች እጅ ብቻ እንዳይከማችና ፍትሐዊ የሀብት ክፍፍል እንዲኖር ይረዳል ተብሎም ይታመናል። አራተኛው የካፒታል ዝውውርና የንብረት ገበያ ማረጋጋት ነው። ታዲያ በየጊዜው የዋጋ እድገት የሚያሳይ የማይንቀሳቀስ ንብረት እንደ ቤትና መሬት በስጦታና በውርስ ስም ያለ ግብር ሲዘዋወር የንብረት ገበያ እውነተኛ ዋጋ ሳይመዘገብ ይቀራል። ታዲያ ሕጉ ግልጽ የንብረት ግምገማ ስርዓት እንዲኖረውና የካፒታል ዝውውር መደበኛ እንዲሆንም ያደርጋል ተብሏል። አምስተኛና የመጨረሻው ከዓለም አቀፍ አሰራሮች ጋር መጣጣም ሲሆን በበርካታ ባደጉና በማደግ ላይ ባሉ ሀገራት በውርስና ስጦታ ላይ ግብር መሰብሰብ የተለመደ አሰራር ነው። ኢትዮጵያም ታዲያ የታክስ ስርዓቷን ከዓለም አቀፍ ደረጃዎች ጋር ለማጣጣም ከምታደርገው ማሻሻያ አካል አንዱ ነውም ተብሏል። በሌላ በኩል በዚህ በውርስና በስጦታ ላይ የሚጣለው የታክስ አይነት ለመንግስትም ሆነ ለሕዝብ የራሱ የሆነ አዎንታዊ ጥቅምና አሉታዊ ጉዳቶችም አሉት። ቀዳሚው ለመንግስት ያለውን ጥቅምና ጉዳት እንመልከት። ጥቅሞቹን ስናይ የገቢ ምንጭን ማሳደግ ነው። ከመሬት፣ ከቤት፣ ከህፃናት አክሲዮንና ከትላልቅ ካፒታሎች ዝውውር አዲስና ከፍተኛ የታክስ ገቢ ይሰበሰባል። የታክስ ማሻሻያ ክፍተቶችንም መዝጋት ይጠቀሳል። ታዲያ ግለሰቦች የካፒታል እድገት ግብር ላለመክፈል በስጦታ ስም የሚያደርጉትን ህገወጥ የንብረት ዝውውርም ያስቀራል ተብሏል። ሌላው ጥቅም ደግሞ ዘመናዊ የመረጃ ስርዓትን መገንባት ነው። የንብረት ግምገማና የባለቤትነት ዝውውር መረጃዎች በግልጽ እንዲመዘገቡ ስለሚያደርግ የፋይናንስ ቁጥጥሩን ያጠናክራል።
ታዲያ ይህ በውርስና በስጦታ ላይ የሚጣለው ታክስ ለመንግስት ካለው ጉዳት አንጻር ስንመለከት ቀዳሚው የማስፈጸም ውድነትና ውስብስብነት ነው። የንብረቶችን እውነተኛ የገበያ ዋጋ ለመገመት፣ ለመቆጣጠርና የቤተሰብ ዝምድናዎችን ለማረጋገጥ ከፍተኛ የአስተዳደር ወጪና ቢሮክራሲን ይጠይቃል። ሌላው የታክስ ስወራ ስጋት ነው። ሰዎች ግብር ላለመክፈል ሲሉ ንብረታቸውን ህገወጥ በሆነ መንገድ በጥሬ ገንዘብ ወይንም በሌሎች ስሞች ለመሸሸግ ሊሞክሩ ይችላሉ የሚሉ ስጋቶችም አሉ። በሌላ በኩል ለህዝብ ወይንም ለዜጎች ያለውን ጥቅምና ጉዳት ደግሞ እንመልከት። ጥቅሙን ስናይ ከሀብትና ፍትሐዊነት አኳያ በጥቂት ባለሀብቶች እጅ የተከማቸ ከፍተኛ ሀብት ያለምንም ታክስ ወደሚቀጥለው ትውልድ እንዳይተላለፍ በማድረግ የሀብት ክፍተትን ለማጥበብ ይረዳል ተብሏል። ሌላው የመሰረተ ልማት መስፋፋት ነው። የመንግስት ገቢ ሲያድግ ለህዝብ አገልግሎት የሚውሉ እንደ ትምህርት ቤቶች፣ ሆስፒታሎችና መንገዶችን ለመገንባት የሚያስችል አቅም ይፈጥራል። ሶስተኛው አነስተኛ ገቢ ያላቸውን መታደግ ነው። ዝቅተኛ ዋጋ ያላቸው ንብረቶችና የቅርብ ቤተሰቦች ከግብር ነፃ መደረጋቸው ተራውን ህዝብ ከከፍተኛ ግብር ይከላከላልም ተብሎ ይታመናል። ታዲያ ይህ የውርስና የስጦታ ግብር መጣል በህዝቡ ላይ የሚያደርሰውን ጉዳት ደግሞ የመጀመሪያው ድርብ ታክስ ነው። ሟች ወይንም ደግሞ ስጦታ ሰጪ ንብረቱን ሲያፈራ ቀደም ሲል የገቢ ግብር የከፈለበት በመሆኑ መልሶ በውርስ ጊዜ ግብር መጠየቁ ድርብ ጭነት ነው የሚል ቅሬታም ያስነሳል። ሁለተኛው የወራሾች የፋይናንስ እጥረት ነው። ወራሾች የተወረሰውን ንብረት ለምሳሌ ቤት ከሆነ ሳይሸጡ በእጃቸው ጥሬ ገንዘብ ከሌለ የታክስ ክፍያውን ለመሸፈን ሲሉ ንብረታቸውን ከገበያ ዋጋ ስር አስገድደው እንዲሸጡም ሊገደዱ ይችላሉ የሚሉ መላምቶች አሉ። ሶስተኛና የመጨረሻው የቤተሰብ ሀብት መሸርሸር ነው። በትውልድ ሲወርድ ሲዋረድ የመጣ የቤተሰብ ንብረት ወይም ደግሞ ድርጅት በግብር ምክንያት ክፍፍል ወይም ደግሞ ሽያጭ ውስጥም ሊገባ ይችላል ተብሏል። ታዲያ ባለሀብቶችም ሆናችሁ ተራ ወራሾች ይሄ አዲስ የውርስና የስጦታ ታክስ ህግ ሁላችሁንም የሚነካ ጉዳይ ነው። በነጻ የሚተላለፍ ንብረቶችን ወሰን ማወቅ፣ የታክስ ተመኖችን መረዳትና ህጉ ከመጽደቁ በፊት የህግ አማካሪዎችን ማነጋገር አስፈላጊ ወጪዎችን ለማስቀረት ይረዳል። የተከበራችሁ የመረጃ ቲዩብ ተከታታዮቻችን እናንተስ በዚህ በውርስና በስጦታ ላይ የሚጣለው በአዲሱ ታክስ ላይ ያላችሁ አስተያየት ምንድን ነው? የሀብት ክፍተትን ያጠበዋል ወይስ ደግሞ በወራሾች ላይ ተጨማሪ ጫናን ይፈጥራል? ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለሌሎች እንዲደርስ ደግሞ ሼር አድርጉት። ስለ ህግና ኢኮኖሚ ነክ መረጃዎች ዘውትር እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን እንድትጫኑ ጋብዛለሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ ሰላም ቆዩልን።